ለሀገር መረጋጋት ፈተና የሆነ ያለው ከተጠቃሚነት አኳያ ብዙ ማህበረሰቦች ፍላጎታቸውን የሚጠብቁትን ያክል ያላረካናቸው የህብረተሰብ ክፍሎች አሉ። ከነዚህ ውስጥ አንዱ ወጣቱ በኢህአዴግ በኩል በተለይ ባቶ በረከት ከቀረቡት ሐሳቦች ምንም አይነት ከነበረው ነገር ፍንክች ያለ ማለት ነገር በተለይ በኢኮኖሚ መስክ ብዙ የሰራውን ያህል ህብረተሰቡ ተጠቃሚ ለማድረግ ብዙ የተጣረውን ያህል ነገር ግን ተጠቃሚ ያልሆኑ የህብረተሰብ ክፍሎች አሉ። እዚህ የተገኘ ነው ዛሬ አንዳችን በሌላችን ላይ ነጥብ ለማስቆጠር ወይ አሸናፊ ሆነን ለመውጣት ሳይሆን ችግር ውስጥ ያለችውን ሀገር ከችግር አውጥተን የተፈጠረውን አደጋ ወደ እድል ወደ ጥሩ የለውጥ እድል ለመቀየር ነፃም ምርጫ እያካሄድኩኝ ነው ይበልም ይተው እሱ የኢህአዴግ ጉዳይ ሆኖ ኢህአዴግ ግን ሁለት ምርኩዞች አሉት። አንደኛ ምርኩዙ ምርጫ ቦርድ ነው። ሁለተኛ ምርኩዙ ደግሞ ጠመንጃው ነው። ከህዝቡ ተነሳሽነትና ፍላጎት ውጭ ኢህአዴግ ራሱ ፓርቲዎችን እየፈጠረ እያደራጀ ለህዝቦች ማደል ጀመረ። በጣም ብዙ ኦልተርኔቲቭ ወይ አማራጭ የሚመስሉ ሐሳቦች በወቅቱ ይቀነቀኑ ነበር። ግን ከየት እንጀምር የሚለው ጥያቄ ምላሽ ማግኘት ነበረበት። On the side of the nation building አንዱና የመጀመሪያው መደረግ ያለበት ሁላችንንም የሚያስማሙን እሴቶች ቫልዩስ የምንኮራባቸው የኛ የምንልባቸው አንድም ሶስትም ላይ መስማማት ነው። ጊዜ የለም እንጂ ጃውጥቼ እስኪ ሶስት ምረጡ ብል እዚህ ቤት ውስጥ ፍጅት ነው የሚነሳው። ተጽዕኖ የሚፈጥር አካል ወይንም ህዝብ መፍጠር አልቻልንም ወይም አልተቻለም ነው። እውነት ለመናገር ይሄ ከቅንነት የመነጨ ከሆነ ክቡር ወንድሜ በእውነት ተጽዕኖ ለመፍጠር እስከ ሰላማዊ ትግል ከማድረግ ሌላ ምን ማድረግ እንችላለን? የህዝብን ቁስል፣ የህዝብን ብሶት፣ የህዝብን በደል፣ የህዝብን እንባ የሚያብስ ኢትዮጵያ ሚዲያ የላትም። ስለዚህ የኢትዮጵያ ሚዲያ በሶሻል ሚዲያ ተበልጦ የጥቂቶች አስተሳሰብ ወደ ሚሊዮኖች ውስጥ እየገባ ነው ያለው። በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች የተቀሰቀሱ ግጭቶች መነሻቸው ምንድነው? ባለፉት 25 ዓመታትስ በዲሞክራሲ ስርዓት ግንባታ፣ በመድብለ ፓርቲ ስርዓት፣ በምጣኔ ሀብት እድገት እንዲሁም በማህበራዊ ለውጥ ሀገሪቱ ያስመዘገበቻቸው ስኬቶችና በሂደቱ ያጋጠሙ አሳንካዎች ምንድናቸው በሚል ርዕስ የተለያዩ የህብረተሰብ ክፍሎችና የተቋማት ተወካዮች በፋና ብሮድካስቲንግ ኮርፖሬት አዘጋጅነት ውይይት አድርገዋል። በውይይቱ ከፖለቲካ ፓርቲዎች ከምሁራንና ከባለሀብት ተወካዮች 4 ጽሑፎች ቀርበው ሰፊ ውይይት ተደርጎባቸዋል። ለመሆኑ በውይይቱ ምን አይነት ሀሳቦች ተንሸራሸሩ? አማራ ቴሌቪዥን የውይይቱ ሙሉ ሀሳብ እንዲህ አዘጋጅቶታል። የምሁራኑን ጽሑፍ አስቀድመናል። መልካም ቆይታ። ከሽግግሩ ወቅት ጀምሮ በአዲሱ ስርዓት መሪ ተዋናዮች መካከል በየጊዜው እያደጉ የመጡ ችግሮች በፖለቲካ ኃይሎች መካከል አለመግባባትን እያስፋፉ ሄደዋል። ስለዚህ የሽግግር መንግስቱ ብዙ ተስፋ እንደተደረገው ቀጥ ባለ ከችግር በጸዳ ሁኔታ ሄዷል ማለት አይቻልም። ለምሳሌ በኢህአዴግ፣ በኦነግ፣ በደቡብ ህብረትና በአንዳንድ የሽግግር መንግስቱን በማቋቋም የሽግግር ስርዓቱን በመዘርጋት ላይ መሪ ተዋናዮች መካከል ልዩነቶችን አሳድሯል። ህገ መንግስቱ በአብዛኛው ይዘቶቹ አጠቃላይ ይሁንታን ያገኘ ለሀገራችን ለህዝቦቻችን መልካም ነገሮችን ያስከትላል ተብሎ ሰፊ እምነት የተጣለበት ነበረ። በመንግስትም በገዢው ፓርቲም በተደጋጋሚ እንደተገለጸው በተለያዩ ጊዜያት ህገ መንግስቱን በማክበር በማስከበር በመፈጸም በማስፈጸም ላይ በተሰማሩ ኃይሎችም ጭምር በየጊዜው እየጣሰ የህገ መንግስቱን ጠቀሜታ ሊያደበዝዘው ችሏል። አብዛኞቹ የህገ መንግስቱ ይዘቶች
አጠቃላይ ይሁንታን ቢያገኙም አንዳንዶቹ የህዝቡና የሀገሪቱን አንድነት ሊያስጠብቁ አይችሉም የሚል ጥርጣሬና ስጋትን አሳድሯል። ነገር ግን አንድ የማይካደው ነገር በህገ መንግስቱ ውስጥ የተካተቱ በርካታ አንቀጾች እና ዝርዝር ጉዳዮች በአብዛኛው በሀገሪቱ ህዝቦች በሀገሪቱ የፖለቲካ ኃይሎች ዘንድ ተቀባይነትን አግኝተው በአዎንታዊ መልካቸው የታዩ ናቸው። መንግስት በተለያዩ መድረኮች በተደጋጋሚ እንደገለጹት ለዲሞክራሲ ስርዓት ግንባታ ተጻራሪ የሆኑ አሉታዊ ክስተቶች በመጠንና በአይነት እያደጉ መሄዳቸው፣ ለምሳሌ የመልካም አስተዳደር እና የህግ የበላይነት ግድፈቶች፣ እጦቶች፣ የተጠያቂነትና ግልጽነት መዳከም፣ የዘርፈ ብዙ ሙስና በሀገራችን ታሪክ ታይቶ በማይታወቅ አይነትና መጠን መንሰራፋት፣ በሀገርና በህዝብ እንዲሁም በመንግስት ኪሳራ በግል ጥቅም ትስስር ላይ የተዋቀረ አሰራር መስፋፋት ሌላው ተግዳሮት ነው። ይህንን መንግስት ገዢው ፓርቲ ባለፈው ጠቅላላ ጉባኤው በአቶ አባይ በሚመራው የምርምር ማዕከል ደግሞ በተደረገ አጭር የዳሰሳ ጥናት የመንግስት ከፍተኛ ኃላፊዎች በተገኙበት በግልጽ በማያሻማ ሁኔታ የተነገረ ጉዳይ ነው። ሌላው በሀገራችን የመንግስት ስርዓት ታሪክ ተለምዶ በማይታወቅ አኳኋን መንግስትን የማንበርከክ ዝንባሌዎች በግል እና በቡድን ጥቅሞች ዙሪያ እኔ በተማርኩት ትምህርት ስቴት ካፕቸር የሚሉት አንዳንድ አዝማሚያዎች ታይተዋል። ይሄ በመንግስት የስራ ኃላፊዎችም ተገልጿል። መንግስት ስቴት ካፕቸር ማለት መንግስት በአግባቡ ሊሰራ የሚገባውን ነገር ሌሎች በጥቅም የተቧደኑ የተሳሰሩ ኃይሎች የሚሰሩት ማለት ነው። ለምሳሌ በየትም ሀገር በታሪክም በዘመናዊ ሁኔታም አጥፊን ማሰር ወይም ደግሞ ዜጎችን እንደ ጥፋታቸው ማሰር ከመንግስት ባህሪ አንደኛ ዋነኛ መገለጫዎች መካከል ነው። ካልተሳሳትኩ የተከበሩ ጠቅላይ ሚኒስትር አንድ ጊዜ ሲናገሩ የሰማሁት ግለሰቦች ሁሉ እስር ቤት እስከ ማቋቋም ደርሰዋል አሉ። ይሄ ሆኖ ከሆነ ምን ተደረገ? እነማን ናቸው እነዚህ ግለሰቦች? እንዴት ይሄንን ኃይልና ስልጣን ያዙ የሚለው እና ምን እርምጃ ተወሰደ የሚለውን ደግሞ በውል አልተገነዘብኩም። በፍርድ የታሰሩ ሰዎች የእስር ጊዜያቸውን ሳይጨርሱ በተለያዩ ግንኙነቶች ከእስር ቤት ወጥተው ውጭ የቆዩበት ሁኔታ የተለቀቁበት ሁኔታ በመንግስት ሚዲያዎች ጭምር የተነገረበት ሁኔታ አለ። ይሄ የስቴት ካፕቸር አንደኛ መገለጫው ነው። የመንግስትን የሀገርን ጥቅም ለምሳሌ የመንግስትን ገቢ ማሳጣት፣ ለሌላ ለቡድን ለግለሰብ ጥቅም አሳልፈው መስጠት የሚሉ ነገሮችንም በየጊዜው እንሰማለን እና ይሄ በእውነቱ አደገኛ አዝማሚያ ነው። እንደ ሟርት አይሆንብኝና ሶማሊያ በደንብ ከመፈራረሷ በፊት እነዚህ አዝማሚያዎች በጣም በጣም ስር የሰደዱበት ሁኔታ ነበር። በሀገራችን ይሄ እንደማይሆን ተስፋ አደርጋለሁ። መንግስትም አሁን ላነሳኋቸው አንዳንድ ነገሮች የራሱን የእርምት እርምጃ ወስዷል ብዬ እገምታለሁ። በመንግስት ተቋማት መካከል ሚዛናዊና የእርስ በርስ ቁጥጥር የላላበት ሁኔታ ያለ ይመስለኛል። ራሴም ካደረግኩት ጥናት እንዲሁ እንደ ማንኛውም ዜጋ ደግሞ ከምታዘበው ለምንድን ነው ይሄ ነገር የተለያዩ ምክንያቶችና መነሻዎች ሊኖሩት ይችላሉ። ነገር ግን የዚህ ነገር አደጋ ለምሳሌ ህግ አውጪው ህግ አስፈጻሚውን ካልተቆጣጠረ ነፃነቱን በማያሸማቅቅ እና በማይነካ ሁኔታ
ህግ አውጪውን ደግሞ መራጩ ህብረተሰብ እና አስፈጻሚውም ጭምር ፍርድ ቤቶች ጭምር በህግ አግባብ መስራቱን ካልተቆጣጠረ ፍርድ ቤቶች በህግ እና በህግ ብቻ እንዲሰሩ አስፈላጊው ቁጥጥር ካልተደረገ ከፍተኛ አደጋ ይኖራል። የፓርቲና የመንግስት መዋቅሮች የተደበላለቁበትና ገደብ ባጣ ሁኔታ የተምታቱበት ሁኔታ ይታያል። እኔ የፖለቲካል ሳይንስ ተማሪ ነኝ። አንድ ፓርቲ በምርጫ ተወዳድሮ ሲያሸንፍ ገዢ ፓርቲ ይሆናል፣ ፖሊሲዎችን ያወጣል፣ አፈጻጸማቸውን ይቆጣጠራል። ነገር ግን ፍጹማዊ አንድነት ፓርቲና መንግስት መካከል ከተፈጠረ ለምሳሌ ኢህአዴግን እንደ ገዢ ፓርቲ ስንወስድ ኢህአዴግ የ5 ሚሊዮን የ6 ሚሊዮን አባሎቹ እና ደጋፊዎቹ ፓርቲ ነው። የኢፌዴሪ መንግስት ግን የ100 ሚሊዮን ኢትዮጵያውያን መንግስት ነው፣ ተቋም ነው። ስለዚህ እነዚህ ሁለቱ ገደብ ባጣ ሁኔታ ፓርቲውና መንግስት ምንም ግንኙነት ሊኖራቸው አይገባም አይደለም እያልኩ ያለሁት። እነዚህ መካከል ቢያንስ የተወሰነ ርቀትና የተወሰነ ልዩነትን ማድረግ ያስፈልጋል። በእነዚህና መሰል ተግዳሮቶች የተነሳ የተጀመረው ሁለንተናዊ የዲሞክራሲ ስርዓት ግንባታ ሊያመልጥና መጠነ ሰፊ አደጋ ሊያስከትል ይችላል የሚል ከፍተኛ ስጋት አለ፣ እኔንም ጨምሮ። እነዚህ ተግዳሮቶች ለብቻቸው እንኳን ባይሆን በከፊልም በቅርቡ በሀገራችን የተለያዩ ክፍሎች ለተነሳው ተቃውሞ እንደ ምክንያት ሊጠቀሱ ይችላሉ። ሌላው የመንግስት ሚዲያ ነው። የመንግስት ሚዲያ በእኔ ድምዳሜ አወዳሽ አሞጋሽ ሚዛናዊ ያልሆነ ነው። መንግስትን እየረዳ አይደለም፣ ጉድለቶችን እየጠቆመ በአብዛኛው ሙሉ በሙሉ ማለት እንኳን ባልችል የመንግስትና የግል ሚዲያ ተቋማት የአቅም ውሱንነትና ሚዛናዊነት ማጣት ለዲሞክራሲ ብዙ እርዳታ እያደረገ አይደለም። ወደ አንድ ወይም ወደ ሌላ ጫፍ የማዘንበል አዝማሚያዎች አሉ። የግል ሚዲያ ተቋማት በከፊል በራሳቸው ውሱንነት፣ በከፊል ደግሞ በመንግስት ባለስልጣናትና በደጋፊዎቻቸውም ተጽዕኖ አንድ ወይም ሌላ ጫፍ ውስጥ ሲገቡ እናያቸዋለን። የጸረ ሽብር አዋጅ አለ። ይሄ ያስፈልጋል? አዎ ያስፈልጋል። በተለይም ሀገራችን ከቀደምት ሀገሮች መካከል ነች የሽብር ድርጊቶች ኢላማ የሆነችው። የጸረ ሽብር ህጉ ሽብርተኞችን ለመቆጣጠር ህዝብና ሀገርን ከነሱ ጥቃት መታደግ የመንግስት ኃላፊነት ነው፣ ያስፈልጋል። አንዳንዴ የሚቀርቡ ክሶችን፣ ዘገባዎችን ስመለከት ግን እንደው በሀቅና በትክክል ከተናገርን ሽብር ተብለው ሊፈረጁ የማይችሉ ነገሮች ሁሉ በዛ ውስጥ ተካተው አንዳንድ የማይፈለጉ ቡድኖች ወይም ግለሰቦች ሲንገላቱበት እናያለን። የሚዲያ እና ኢንፎርሜሽን አዋጅ ያስፈልጋል። በእኛ ሀገር ብቻ አይደለም ያለው። ይሄ ግን ወደ መስመር ለማስገባት የፕሬስ ሀሳብን የመግለጽ ነጻነት እንዲዳብር የማድረግ እንጂ በሰበብ አስባቡ የመንግስት ሚዲያን ማሸማቀቅ፣ የግል ሚዲያን ማጥፋት፣ ማቀጨጭ መሆን አይኖርበትም። ብዙ ኢኮኖሚስቶች ኢኮኖሚክስ ኢዝ ዘ ሳይንስ ኦፍ ስኬርሲቲ ይላሉ። እኔ ደግሞ ኢትስ ዘ ሳይንስ ኦፍ አባንዳንስ ነው እንደውም ብለው በጣም ስለሚበዛ መምረጥ ነው። ሰው ገበያ ሲሄድ ከዚህ በታች አልሸጥም፣ ከዚህ በላይ አልገዛም ብሎ ነው የሚሄደው። ከሄደ በኋላ ሲመለስ ገበያው ከደራና ከተሳካ የተመለሱት ሰዎች ሁሉ የደስታቸው ድምር እንለካው ቢባል በምን እንደሚለካው ከዝቅተኛው እስከ ከፍተኛው ባለው ውስጥ ነው። ይህንን ቀስ ብላችሁ በጽሁፍ ውስጥ አስቀምጨዋለሁ።
ለዚህ ነው ብልጥ የፖለቲካ መሪዎች ሁል ጊዜ በተቻለ መጠን ገበያ እንዲደራ የሚያበረታቱት። ገበያ ሲደራ ሰላም ይሆናል። መንግስት ግን የኛ መንግስት ትንሽ የመፈረጅ ባህሪ ያለው አምራቹን አንድ ቦታ ይፈርጃል፣ ሸማቹን ለብቻ ይፈርጃል፣ ኢንዱስትሪ ለብቻ ይፈርጃል፣ ነጋዴ ለብቻ፣ ንግድ ማህበረሰብ። ይሄ አባቴ ቀይ በሬና ጥቁር በሬ ቢዋጋ ልብህ ወደ አንዱ ማድላቱ አይቀርም ይላል። እኛንም ያቀለመን ዳኛ ለይቶ ማዳላቱ ስለማይቀር መጀመሪያ መቆም ያለበት ገበያ በፈርዖንም ጊዜ በቄሳርም ጊዜ በጦናም በሚኒሊክም ጊዜ ያውለች። ስለዚህ ኢህአዴግም እንደ አንድ ያት ነው። ልጆቹ የሰው ፊት አይተው ወይ በሀገር ውስጥ ሆነ በውጭ ሀገር ሄደው የሚያመጡትን የውጭ ምንዛሪም የኢትዮጵያ ብርም የማቀባበል ስራ መስራት የለበትም ማዕከላዊ መንግስት። ስለዚህ ይሄንን የሚቆጣጠረው ማን ነው ቢባል መቆጣጠር ያለበት ከየክልሎቹ የተውጣጡ የክልል አመራር፣ የክልል ልሂቃን፣ የህብረተሰቡ ወኪሎች እና ማዕከላዊ መንግስት። ፌዴራል መንግስት ውስጥ ነው የምንኖረው። ማዕከላዊ መንግስት የሚኖረው ስልጣን በህገ መንግስት በቅጡ ተደንግጓል። ግን እነዚህን ነገሮች እንዴት አድርገን ነው ቀበሌ ላይ ያለው ጎጥ ላይ ያለው ሰው ሰፈር ላይ ያለው ሰው እንዴት ነው ከዚህ ሁሉ ነገር ውስጥ የሚካፈለው የሚጠቀመው የሚለውን ማየት አለብን። ችግሩ የመበታተን አደጋ አይደለም። እኔ የመበታተን አደጋ ለኔ አይታየኝም። የሚታየኝ አደጋ እንዲያውም የሚታየኝ አደጋ ከሚገባው በላይ የጠነከረ ማዕከላዊ መንግስት ነው ያለው። ሲፈልግ ኢንተርኔት ያጠፋል፣ ሲፈልግ ያበራል፣ ሲፈልግ ዶላር ዋጋ ይሄ ነው ይላል፣ ሲፈልግ ኢንተረስት ሬት። እንደዚህ አይነት ነገር ሊኖር አይችልም። እዚህ የተገኘ ነው ዛሬ አንዳችን በሌላችን ላይ ነጥብ ለማስቆጠር ወይም አሸናፊ ሆነን ለመውጣት ሳይሆን ችግር ውስጥ ያለችውን ሀገር ከችግር አውጥተን የተፈጠረውን አደጋ ወደ እድል ወደ ጥሩ የለውጥ እድል ለመቀየር ወደዛ አስተሳሰብ በሚገፋ መልኩ ብንጠቀምበት ጥሩ ነው ብዬ አምናለሁ። አንድ ሁለተኛ የሀገራችን የፖለቲካ ችግር አካል ከሆኑት ውስጥ አንዱ ሚዲያ ነው ብዬ አምናለሁ። ይሄን ውይይት ሲቻል አሁን ለህዝቡ ማስታወቂያ ተነግሮ ላይቭ ቢቀርብ ጥሩ ነበር፣ አልተቻለም። ግን ይሄን ውይይት ሚዲያው በምን መልኩ ያቀርበዋል የሚለው ነገር አንድ ፈተና ይመስለኛል። መንግስት ምን ያህል እየተለወጠ እንደሆነ አንድ ማሳያ ይመስለኛል። መድበለ ፓርቲ በሀገራችን እውቅና ያገኘው እውቅና ብቻ ሳይሆን በተግባር መዋል የጀመረው 1983 ላይ ነው። ከኢህአዴግ ስልጣን መያዝ ማግስት አንዳንድ ችግሮች ነበሩ። በዛም ወቅት ያ የተቋቋመው የሽግግር መንግስት የሁሉንም ህብረተሰብ ድጋፍ የነበረው ነው ማለት አይቻልም። በተለይም ደግሞ በወቅቱ ከኤርትራ መገንጠል፣ የባህር በር ከማጣታችን ከደርግም ጊዜ ጀምሮ ደግሞ ኢህአዴግን ወይም ህወሓትን በሚመለከት ሲደረግ ከነበረው ቅስቀሳና በጥርጣሬ አንዳንድ ነገሮችን ከማየት አንጻር እና በሽግግር መንግስት ውስጥ ደግሞ የተሟላ ውክልና ካለመኖሩ አንጻር ቅሬታዎች ነበሩ። ነገር ግን ከመድበለ ፓርቲ ስርዓት አንጻር ስናየው በተለይም አሁን ካለንበት ሁኔታ ጋር ስናነጻጽረው በእኔ እምነት በአንጻራዊነት በኢትዮጵያ ታሪክ ጥሩ የሆነ የመድበለ ፓርቲ ይዘት የነበረው ሁኔታ በሽግግር መንግስቱ ወቅት ነው የነበረው። ያኔ ይሄን ሁኔታ ማደንቅ ሰው አልነበርኩም። እኔ በሽግግር መንግስቱ ዙሪያ የነበሩትን በጎ ጎኖች በአግባቡ ማየት የቻልኩ ሰው አልነበርኩም። በሂደት ግን በተለይ ዛሬ ያለንበት ሁኔታ ላይ ሆኜ ወደ ኋላ ተመልሼ ሳየው የሽግግር መንግስቱ ወቅት በኢትዮጵያ ታሪክ ከመድበለ ፓርቲ ሁኔታ አንጻር በጣም የተሻለ ነበር። ለምንድን ነው የተሻለው? ቋሚ መንግስትም ባይሆን በውስጡ ከ20 በላይ ፓርቲዎች ተወክለው ነበር። በምክር ቤቱ ብቻ አይደለም፣ በስራ አስፈጻሚ በሚኒስትሮች ካቢኔ ኦልሞስት ወደ ግማሽ የሚጠጋው ኃይል ከሌሎች ፓርቲዎች የተወከለ ነበረ። የግል ፕሬስ አይተነው በማናቅ መጠን የተስፋፋበት ብቻ ሳይሆን በወቅቱ የነበሩት የመንግስት መገናኛ ብዙሃንም የተለያየ አስተሳሰብን በነፃነት የሚያስተናግዱበት ሁኔታ ነው የነበረው።
በተለይ በመንግስት መዋቅር ውስጥ የተለያዩ የፓርቲ አባላትን በመመደብ ረገድ የሽግግር መንግስቱ ምክትል ፕሬዝዳንትና ዋና ጸሐፊ ሳይቀር ከሌሎች ፓርቲዎች የተወከሉ ነበሩ። ይሄ በብዙዎች ዘንድ አድናቆትን ተስፋን ፈጥሮ ነው። ዛሬ ላይ ሆኜ ሳይው ያኔ እንደዚህ አላይም ነበር። ኋላ ላይ ግን እንዳለመታደል ሆኖ ነገሮች በተጠበቀው ተስፋ መልኩ አልቀጠሉ። ለምንድን ነው ያልቀጠሉት? አንደኛው የመጀመሪያው የጥፋት መጀመሪያ ልንለው እንችላለን፣ የስህተት መጀመሪያ ልንለው እንችላለን። ከህዝቡ ተነሳሽነትና ፍላጎት ውጭ ኢህአዴግ ራሱ ፓርቲዎችን እየፈጠረ እያደራጀ ለህዝቦች ማደል ጀመረ። የማይመስሉትን ቃወሙኛል የሚሉትን በተለያየ ተጽዕኖዎች አንደርማይን እያደረገ እሱ የሚፈልጋቸውን ከሱ አስተሳሰብ ጋር አንድና አንድ የሆኑ ፓርቲዎችን እየፈጠረ ማደል ጀመረ። ዛሬ በኦሮሚያ አካባቢ የምናየው ግጭት፣ የፖለቲካ ተቃውሞ በተለያዩ ወቅታዊና አካባቢያዊ ጉዳዮች እየተቀባባ ቢቀርብም በዋናነት ግን ስረ መሰረቱ ያኔ ነው ብዬ አስባለሁ። በተለይ ኦነግ ከፖለቲካ መድረኩ እየተገለለ ሲሄድ ኢህአዴግ በኦነግ ምትክ ኦህዴድን የበለጠ እያጠናከረ ሲመጣ ያኔ ነው አንዱ ችግር የተጸነሰው። ሁለተኛው ከአመለካከት አንጻር ኢህአዴግ የራሱን አመለካከት በሌሎች ላይ መጫን ጀመረ። በተለይም ደግሞ ህገ መንግስቱን መሰረት አድርጎ የራሱን ማንነት የራሱን የፖለቲካ አስተሳሰብ እይታ የአገር ህገ መንግስት ወደ ማድረግ ወደ መቀየር አዝማሚያ ሄደ። በህገ መንግስቱ ውስጥ የብሔር ብሔረሰቦች መብት እኩልነት እውቅና ማግኘቱ እሰየው የሚያስብል ነው፣ ተገቢ ነው። ዛሬ ሳየው ያንን እዛ ላይ ነበር ትክክለኛ እርምጃ ነው። ነገር ግን ደግሞ ኢትዮጵያዊ ማንነትና የኢትዮጵያ አንድነት ዋስትና ያጡበት ህገ መንግስት ነው የሆነው። ህገ መንግስቱ የአገር ወይም የህዝቦች የትምምን ሰነድ መሆን ሲገባው የአሸናፊዎች ሰነድ ሆነ። አሸናፊዎች የፖለቲካ አስተሳሰባቸውን የፖለቲካ ትርጉማቸውን በሌላ ላይ የሚጭኑበት ሆነ። ዛሬ በአንዳንድ ከተሞች እና በአማራ ክልል አካባቢ የምናየው የተቃውሞ እንቅስቃሴ ቅድም እንዳልኩት በተለያዩ ምክንያቶች ቢቀባባም በዋናነት የመነጨው ከዚያ ነው። በህገ መንግስቱ ውስጥ ኢትዮጵያዊነት ችግር ውስጥ ገባ። ዜጎች ሳይሆኑ ብሔር ብሔረሰቦች የአገር ባለቤት ሆኑ። ለብሔር ብሔረሰቦች በጣም የተለጠጠ እስከ መገንጠል የሚደርስ መብት ተሰጥቶ ኢትዮጵያዊ ማንነትና የኢትዮጵያ አንድነት ግን ዋስትና አጣ ብሎ ህገ መንግስቱን እንደ የጋራ ሰነድ ሳይሆን አገርን በሂደት ለማዳከምና ለማፍረስ የተጸነሰሰ ሴራ አድርጎ ማየት ጀመረ። ዛሬ በአማራ ክልልና በከተሞች የምናየው ተቃውሞ ስረ መሰረቱ ከዚያ ነው የጀመረው። ሶስተኛው ሚዲያን መቆጣጠር ተጀመረ። ቅድም እንደተባለው የመንግስት ሚዲያን በተለይ መንግስትን የማወደሻና ሌሎችን የማውገሻ ማድረግ ተጀመረ። ኢህአዴግ የመንግስት ሚዲያዎች ከመቆጣጠር አልፎ የራሱ የፕሮፓጋንዳ መሳሪያ የሆኑ ሚዲያዎችን ማቋቋምና ማስፋፋት ጀመረ። ማንሰራራት ጀምሮ የነበረው የግል ፕሬስ እየተዳከመ መጣ። የራሱ ችግር ነበረበት፣ አዎ ነበረበት፣ ግን ከፍተኛ የመንግስት ተጽዕኖም አረፈበት። ሌላው ህወሓት ገና በሽግግር መንግስቱ ወቅት ነበረ የነፃ ገበያ ኢኮኖሚ ቢታወጅም የፓርቲ የንግድ ድርጅት አቋቁሞ መነገድ የጀመረው። ለኔ አሁን አገራችን ውስጥ የምናየው የሙስና የክራይ ሰብሳቢነት አስተሳሰብ የተተከለው ያኔ ነው። መዋቅራዊ በሆነ መልኩ አንድ ድርጅት የንግድ እንቅስቃሴ ውስጥ ሲገባ አንድ ፓርቲ ያኔ ነው የተጀመረው። ሌላው ከዚህ ጋር በተያያዘ የሰብአዊ መብት የዲሞክራሲ መብት ጥሰቶች እየተጨማመሩ መጡ። እንግዲህ ያኔ ነው የጎዳና ነውጥ የዩኒቨርሲቲ አመጽ የተጀመረው ያኔ ነው። በዚህ ሂደት ስርዓቱ ለእኩልነት ሳይሆን ለበላይነት እየሰራ እንደሆነ መታየት ጀመረ። ምርጫ 87 ሲካሄድ በሽግግር መንግስቱ ወቅት ቅድም ያልኳቸው ጥሩ ተሳትፎ የነበራቸው ፓርቲዎች ሁሉ ተጠራርገው ወጡ።
መንግስት ስራ አስፈጻሚውንም ህግ አውጪውንም በብቸኝነት ተቆጣጠረ። ያም ሆኖ በዛ ምርጫ 21 ወንበሮች በተቃዋሚና በግል ተወዳዳሪዎች ተይዘው ነበር ካሁኑ በብዙ ርቀት በተሻለ። ምርጫ 92 ላይ መሰረታዊ ለውጥ ሳይመጣ መንግስት ራሱን የበለጠ በማጠናከር ስራ ላይ ተጠምዶ ኢኮኖሚም ምንም ትኩረት ባላገኘበት ሁኔታ ተመሳሳይ ነገር ቀጠለ። 92 ምርጫ ላይም 25 መቀመጫ የፓርላማ መቀመጫዎች በተቃዋሚና በግል ተያዙ። ሌላ ሁኔታ በነበረበት ቀጠለ። 1993 ላይ የህወሓት ክፍፍል መጣ። የህወሓት ክፍፍል ስጋትም ተስፋም ይዞ መጣ። ነገር ግን የህወሓት ክፍፍል የፖለቲካ ስልጣንን ከህወሓት ወደ አቶ መለስ አሸጋግሮ በዲሞክራሲ ሂደታችን ላይ ግን ምንም አይነት አሉታዊ ለውጥ ሳያመጣ ቀረ። ነገር ግን ምርጫ 97 ከመድረሱ አንድ ዓመት በፊት አዲስ ነገር መስማት ጀመር። ኢህአዴግ ምርጫውን ፍጹም እንከን የለሽ አደርጋለሁ የሚል ተነሳሽነት ማሳየት ጀመረ። ይሄም አዲስ ተስፋ ይዞ መጣ። ምርጫ 97 ለተቃዋሚዎች የተሻለ ትግስት ከመንግስት መታየት ጀመረ። በተለይም ደግሞ መገናኛ ብዙሃን ለተቃዋሚ ፓርቲዎችም ክፍት የሆኑበት ሁኔታ ተፈጠረ። አይተነው በማናቅ መጠን ከተቃዋሚ ፓርቲዎች ብዛት ከተቃዋሚ ፓርቲዎች በጥምረት ወደ ምርጫ ከመግባታቸው ከእጩዎች ብዛት ከህዝብ ተሳትፎ አንፃር አይተነው የማናቅ አይነት የምርጫ ሂደት ተካሄደ። ይሄ አዲስ ተስፋ ይዞ መጣ። ነገር ግን ከምርጫው ማግስት በተለይም በቅንጅትና በኢህአዴግ መካከል በተፈጠረው ተገቢ ያልሆነ ፍጥጫ በአንድ በኩል መንግስት በምርጫው ሂደት ባያቸው የተቃዋሚዎች መጠናከርና የህዝብ ተሳትፎ ማደግ በመደናገጥ በምርጫው ሂደት ላይ ቅሬታ አለን ያሉ የፖለቲካ ኃይሎችንና ደጋፊዎቻቸው ላይ ከባድ እርምጃ ወሰደ። ተቃዋሚዎችም በተለይ ቅንጅት የተገኘውን ውጤት በዛን ጊዜ እንግዲህ 173 ወንበር ነው ተቃዋሚዎች ያሸነፉት። አዲስ አበባን ሙሉ በሙሉ ነው ያሸነፉት። ይሄን ጥሩ አጋጣሚ ወደ ተሻለ ነገር ማሳደግ ሲገባ ተቃዋሚው ከመንግስት በታች የሆነ ውጤትን መቀበል ባለመፈለግ አላስፈላጊ የሆነ ግጭት ውስጥ ከመንግስት ጋር ገባ። በዛ ግጭት ምክንያት ሂደቱ በጣም በሚያሳዝን ሁኔታ ተኮላሽ። እስከ ምርጫ 97 የነበረው ሁኔታ ይሄ ነው። ከምርጫ 97 በኋላ ኢህአዴግ በ97 ምርጫ የታየው እንቅስቃሴ ሊታይ በማይችልበት ሁኔታ ከፍተኛ አዲስ ስልት ዘርግቶ የህብረተሰብን አስተሳሰብ የማፈን እንቅስቃሴ ውስጥ ነው የገባው። አዳዲስ ህጎችን በማውጣት ህዝቡን በየ5 ሰው በማደራጀት ሚዲያውን በብቸኝነት ቁጥጥር በመጠቀም በማስ ከዩኒቨርሲቲ ከሃይስኩል ጀምሮ በሚሊዮን የሚቆጠሩ ሰዎችን በመመልመል ልማትን ብቸኛ የሀገሪቱ አጀንዳ በማድረግ የህብረተሰቡን አጠቃላይ ፖለቲካዊ ህይወት የሚቆጣጠርበትን ስልት ይዞ መጣ። ያኔ ሰላማዊና ህጋዊ ትግል በዚህ ሀገር አይሰራም እያሉ ቅስቀሳ ያደርጉ የነበሩ የፖለቲካ አክራሪ የፖለቲካ ኃይሎች አዲስ አጀንዳ ገኙ። ቬንዲኬትድ ሆኑ። አገር ውስጥ የነበረው የሰላማዊና ህጋዊ ትግል በኢትዮጵያ ፖለቲካ ኢሪሌቫንት እየሆነ መጣ። አክራሪነት እየገነነ መጣ። አንድ ግልጽ የሆነ የኃይል አስተላለፍ ለውጥ መጣ። በውጭ ሀገር ያሉ የፖለቲካ ኃይሎች አክራሪ አጀንዳቸውን ለህዝብ ሊያቀብሉበት የሚችሉት እድል አገኙ። እሱን ተከትሎ በተካሄደው ምርጫ ማለትም ምርጫ 2002 ቅድም ያልኳቸውን ስራዎች ኢህአዴግ በመስራቱ 99.6% አሸነፈ። አንድ የተቃዋሚ ፓርቲ ምናልባት በቴክኒካዊ ስህተት ይመስለኛል ሾልኮ ገባ። ምክንያቱም ጥቅም ላይ የዋለው ስልት በመላው ሀገሪቱ አንድ አይነት ስለሆነ አንድ አይነት ውጤት ነው ያመጣው። ይሄ ስርዓቱን ያስደነግጠዋል። ደንግጦም ደግሞ ሁኔታዎችን ለማሻሻል ይነሳሳል ብለን ስንጠብቅ ዴሞክራሲያችን ወይም መድበለ ፓርቲያችን ወደ አውራ ፓርቲነት እያደገ ነው እየተሸጋገረ ነው የሚል ትርጉም የለሽ ትንታኔ ይዞ መጣ ኢህአዴግ። ይሄ ሁኔታ ተጠናክሮ ቀጠለ። 2002 ሌላ ምርጫ መጣ።
ከዛ በፊት የተጠቀመበትን ስልት ሳይጨምር ሳይቀንስ ጥቅም ላይ ዋለ። ያቺ ቴክኒካዊ ስህተት ታርማ ኢህአዴግ 100% አሸነፈ። ይሄ ያስደነግጠዋል ያሳፍረዋል ብለን ስንጠብቅ ኢህአዴግ የፖለቲካ ስፔሱ በቂ ነው፣ ዲሞክራሲያችን እየተጠናከረ ነው ብሎ ቀጠለ። አሁን የምናየው አደጋ የመጣው ከዚህ ሂደት ኢህአዴግ መማር ባለመቻሉ፣ በዚህ ሂደት ኢህአዴግ መደንገጥ ባለመቻሉ ያስተሳሰብ ብዙሃነት ቦታ አጣ። ሰላማዊና ህጋዊ ትግል የሚያደርጉ ፓርቲዎች በኢትዮጵያ ፖለቲካ ከፌስቡክ እና ከአካባቢ የጎበዝ አለቃዎች ባነሰ መጠን ኢሬሌቫንት ሆኑ፣ ኮሰሱ። አክራሪ ፖለቲካ ኃይሎች የለማ መሬት አገኙ። ህብረተሰቡ ድምጹን የሚያሰሙለት የሚወክሉት በተወካዮች ምክር ቤት በክልል ምክር ቤት የነበሩ ሰዎች ሲጠፉ የሚተነፍስበት ቦታ አጣ። ተስፋ ቆረጠ። ወደ ነውጥ ወደ አመጽ ገባ። ይሄ ነው ምክንያታዊነት ቦታ በማጣቱ ነው ይሄ ችግር የተፈጠረው። እዚህ ውስጥ ያለነው ሰዎች ከ200 በላይ ነን። ከተለያየ ባክግራውንድ የመጣነን፣ መልካችን፣ አስተሳሰባችን፣ ባህሪያችን የተለያየ ነው። የኢትዮጵያ ፖለቲካ ግን ጥቁርና ነጭ ሆኖ ቀጠለ። ሁለት ብቻ። የገዢው ፓርቲ ጥንካሬዎች ላይ ስንነሳ የግራ ፖለቲካ አራማጅ ባክግራውንድ ነበረው፣ ሽምቅ ተዋጊ ነበረ። ከዚህ የሚመነጩ ጠንካራ ጎኖች ነበሩት። እነዚህ ጥንካሬዎቹ በአብዛኛው ከድርጅታዊ ጥንካሬና ከዲሲፕሊን ጋር የተያያዙ ናቸው። ለኢህአዴግ ለአብዛኛዎቹ አመራሮች ፖለቲካዊ ሙሉ ጊዜ ስራ ነው። ይሄ ጥንካሬ ነው። አስተሳሰባቸውን ወደ ህዝብ የማስረጽ ትጋታቸው ትልቅ ጥንካሬ ነው። ህዝብን በዙሪያቸው የማደራጀት የማሰባሰብ ትጋታቸው ትልቅ ጥንካሬ ነው። ዓላማን በግልጽ ተንትኖ በማስቀመጥ ረገድ ትልቅ ጥንካሬ አላቸው። ውስጣዊ ዲሞክራሲ አላቸው። በፓርቲያቸው ውስጥ ራሳቸውን የመገምገም ባህል አላቸው። ጓዳዊ ስሜት በውስጣቸው የመፍጠር ጥንካሬ አላቸው። የተቃዋሚዎቻቸውን ተቀናቃኞቻቸውን የኃይል አሰላለፍ በደንብ አድርገው ብልቱን አውጥተው የመለየትና የመተንተን አቅም አላቸው። ለቆሙለት ዓላማ የጊዜ የጉልበት የገንዘብ ብቻ አይደለም የህይወት ጭምር መስዋዕትነት የመክፈል ቁርጠኝነት አላቸው። በአገር ደረጃ ስናየው አስደናቂ የሆነ የልማት እድገት አምጥተዋል። ጠንካራ ጎን ነው ከነጉድለቶቹ። አገሪቱን ከውጭ ጥቃት በተለይም ከሽብርተኝነት በመከላከል ረገድ የሚያስደምም ብቃት አሳይተዋል። በዚህ ብቃታቸው ነው ይቀናል። ወደ ደካማ ጎናቸው እንምጣ። ትልቁ ድክመት የዲሞክራሲያዊ ባህል የለሽነት ነው። እኔ በነበረኝ 24 ዓመት የፖለቲካ ተሳትፎ ኢህአዴግ በማወቅና ባለማወቅ አይደለም ፋንዳሜንታሊ አንድ ዲሞክራቲክ አስተሳሰብ ያለው ድርጅት ነው። ይሄ በእርግጥ የኢህአዴግ አስተሳሰብ ወይም ባህል ብቻ አይደለም። በ1960ዎቹ ተቆጥቁጦ ያደገው ትውልድ አጠቃላይ ችግር ነው። ከሻዕቢያ ጀምረን ኦነግን፣ ኢህአዴግን፣ ኢሰፓን፣ ኢህአፓን ብናይ በዚህ ችግር ውስጥ ያሉ ናቸው። ትልቁ ችግር የዲሞክራሲ ባህል እጦት ነው። በዚህ ምክንያት የመወያየት ባህል አይደለም ያለው። አንድን ነገር ወስኖ በህብረተሰብ የማስረጽ ባህል ነው ያለው ከላይ ወደ ታች። በመደራደር በሰጥቶ መቀበል አያምንም። መቆጣጠርና ማሸነፍ ነው የሚፈልገው። ከሱ አስተሳሰብ ውጭ ያሉ አስተሳሰቦች ሁሉ ስህተቶች ናቸው። እነሱን አስተሳሰቦች የሚያራምዱ ሁሉ ጠላቶች ናቸው። አንዳንድ ሰለጠን የሚሉ የተሻለ ዲሞክራት ነን የሚሉ የኢህአዴግ ባለስልጣናት አንዳንድ ቀን ሲናገሩ እንደምንሰማው ተቃዋሚዎችን የሚፈልጓቸው መስታወት ሆነው እንዲያገለግሏቸውና መጠናከር እንዲችሉ ነው። ለፖለቲካ ስልጣን መወዳደር የሚገባቸው እንደሆነ አምነው አይቀበሉም። ከዲሞክራሲ ባህል አንጻር የኢህአዴግ አስተሳሰብ ቻይናዊ ነው። በግልጽ አይንገረን እንጂ ለመጪዎቹ 20-30 ዓመታት ኢትዮጵያ ውስጥ መካከለኛ ገቢ እስከሚፈጠር ድረስ ልማታዊ አስተሳሰብ ያለኝ እኔ ነኝ መምራት ያለብኝ፣ እስከዚያ ድረስ ዲሞክራሲ በገደብ መያዝ አለበት ብሎ የሚያምን ድርጅት ነው። በተግባር እንዳየነው ቅድም ከሽግግር መንግስቱ ሂደቱ ወደ ዜሮ የተባዛው በዚህ አስተሳሰብ ምክንያት ነው። በአጠቃላይ ኢህአዴግ እየመራ ያለው አገሪቱን
በዲሞክራሲያዊ አስተሳሰብ ሳይሆን በግራ ፖለቲካና በሽምቅ ተዋጊነት ማይንድ ሴት ነው እስካሁን ድረስ እየመራ ያለው። ኢህአዴግ መሰረት ህወሓት እንደሆነ ይታወቃል። ትልቁ ድክመቱ ህወሓት አካባቢያዊ አስተሳሰቡን ከሀገራዊ አስተሳሰብ ጋር አጣጥሞ አገርን ማስተዳደር አልቻለም። አካባቢያዊ አስተሳሰብ ወደ ትግል የገባበትን አካባቢያዊ አስተሳሰብ የሀገር አስተሳሰብ ለማድረግ ነው የታገለው። በዚህ ምክንያት የሀገሪቱ አጠቃላይ የፖለቲካ አደረጃጀት ሀሳብን ሳይሆን ብሔር ብሔረሰብን ብቻ መሰረት ያደረገ እንዲሆን ጥረት አደረገ። በህገ መንግስቱ ውስጥ ከራሱ አደረጃጀት ጋር የሚጣጣም የቋንቋ ፌዴራሊዝም እንዲኖር አደረገ። በህገ መንግስቱ ውስጥ ዜጎች ሳይሆኑ አሁንም ከራሱ አደረጃጀት ጋር እንዲጣጣም ብሔር ብሔረሰቦችን ያገሩ ባለቤት አደረገ። አሁንም ወደ ትግል ከገባበት የትግራይን ነፃ ከማውጣት አስተሳሰብ ጋር እንዲጣጣም በህገ መንግስቱ ውስጥ የብሔር ብሔረሰቦች የመገንጠል መብት እንዲተከል አደረገ። እኔ ከመገንጠል ውጪ የብሔር ብሔረሰቦችን መብት በማክበር ረገድ የተቀመጡት ነገሮች አንዳንድ ጉድለቶች ቢኖራቸውም አይደንቁኝም፣ ችግር የለውም። በዋናነት ግን የሌላውን ማንነት የኢትዮጵያ ማንነት አንድ ወጥ አይደለም። ኢህአዴግ የማንነት ጥያቄን መለስኩ ይለናል። አዎ የመለሰው የማንነት ጥያቄ አለ፣ የራሱን የማንነት ጥያቄ መልሷል። በኢትዮጵያ ተጨባጭ ሁኔታ ግን አንድ ማንነት ብቻ አይደለም ያለው። የኢትዮጵያ የፖለቲካ ችግር ዋናው የብሔር ብሔረሰቦች ችግር ነው ብሎ የሚያምን ህብረተሰብ የመኖሩን ያህል የኢትዮጵያ መሰረታዊ ችግር የዲሞክራሲ ችግር ነው፣ የድህነት ችግር ነው ብሎ የሚያምን አለ። ማንነቱንም ከብሔረሰባዊ ማንነት ጋር ሳያያይዝ የኔ ማንነት ሳይደመር ሳይቀነስ ኢትዮጵያዊ ነው ብሎ የሚያምን ህብረተሰብ አለ። የዚህ ህብረተሰብ ማንነት የዚህ ህብረተሰብ አስተሳሰብ ህገ መንግስቱ ውስጥ ውክልና አላገኘም። ህገ መንግስቱ የአሸናፊዎች ሰነድ ነው የሆነው። ስለዚህ ትልቁ ችግር እዛ ላይ ነው። የከፊሉ ህዝብ ራሱንና የኢትዮጵያዊ ማንነትን ለያይቶ የማያየው ከሁለት ከሶስት ብሔረሰብ የተወለደው የከተማ ነዋሪ በአማራ አካባቢ የሚኖረው ህብረተሰብ ሪሊ አስተሳሰቡ ማንነቱ አልተወከለም። ግማሽ ማንነት ነው እዛ ውስጥ የተወከለ። ይሄ ነው እንግዲህ ዋናው ሌላው የኢህአዴግ ችግር እንግዲህ ከዚህ የሚመነጨው ለስልጣን የበላይነቱ ሲል ከፍተኛ የሆነ የፖለቲካ ሙስና ውስጥ መዘፈቁ ነው። ሁልጊዜ ኢህአዴግ የሚነግረን ስለ ኢኮኖሚ ሙስና ነው፣ ስለ ክራይ ሰብሳቢነት ነው። ለእኔ እሱ ትልቅ ችግር አይደለም። ትልቅ ችግር አይደለም የምለው እሱ እንዲቆም የሆነበት ሌላ መሰረት አለ። ያ መሰረት ፖለቲካዊ ሙስና ነው። ቅድም ካልነው የሚባልጉ ባለስልጣንን ገለል በሉ ብሎ ቦታ ከመቀየር ጀምሮ እስከ ምርጫ ማጭበርበር ድረስ የሚደርስ የፖለቲካ ሙስና አገሪቱ ውስጥ በመኖሩ ነው። እሱን ተከትሎ ነው የኢኮኖሚ ሙስና የመጣው። ያን የፖለቲካ ሙስና አድርቀ ነው ቢሆን ኖሮ የኢኮኖሚ ሙስና የሚቆምበት መሰረት አያገኝም ነበር። አንድ ምርጫ ሲያጭበረብር ተቃዋሚን ሲያፍን ዝም የተባለ ካድሬ ወይም ያን እንዲያደርግ የታዘዘ ካድሬ የመንግስትን ስልጣን በማራዘም ብቻ ፍላጎቱ አይቆምም። የራሱንና የቤተሰቡን ህይወት ደግሞ በሙስና በኢኮኖሚ ሙስና ደግሞ ማሻሻልና መለወጥ ይፈልጋል። ከማን ነው የተማረው? ይሄ የኢኮኖሚ ሙስናው የተማረው ከፖለቲካ ሙስና፣ በሱ ላይ ነው የቆመው። ትልቁ ችግር ይሄ ነው። ስለዚህ የፖለቲካ የበላይነትን ዋና ትኩረት በማድረግ ኢህአዴግ በዙሪያው የሰበሰባቸው ኃይሎች ሁሉ ኦፖርቹኒስት የሆኑ በብቃት በትምህርት ደረጃ በስነ ምግባር ሳይሆን በፖለቲካ ታማኝነት ብቻ የተመለመሉ ሆኑ። በዚህ ምክንያት አገሪቱ ውስጥ ልክ የሌለው የመልካም አስተዳደር የሙስና ችግር ተንሰራፋ። ወደ ተቃዋሚው እንምጣ። የተቃዋሚው ጥንካሬ 3-4 ብዬ ልጠቅስ እችላለሁ። አንዱ ጥንካሬው ይሄ ፖለቲካና ኮረንቲ ነው በሚባልበት አገር፣ ተቃዋሚነት በጠላትነት በሚፈረጅበት አገር ተቃዋሚ የሚባል ፓርቲ ራሱ መኖሩ ጥንካሬ ይመስለኛል በአንድ በኩል። ሁለተኛው ጥንካሬ በጠመንጃ የመጣን በጠመንጃ የሚለውን የገነገነ አስተሳሰብ ሰብሮ ከዚህ በኋላ ለውጥ መምጣት ያለበት በሰላምና በህግ ብቻ ነው ብሎ ሰላማዊ መንገድን የመረጠው ተቃዋሚ ይሄ እንደ ጥንካሬ መታየት ያለበት ይመስላል። በሂደትም አንዳንድ ተቃዋሚዎች ከጭፍን ተቃውሞ ወጥተው ምክንያታዊ የሆነ ኢህአዴግን ጥሩ የሰራውን ነገር ማድነቅ፣ ስህተት የሰራውን መተቸት መጀመራቸውም አዲስ ባህል ለመፍጠር እንደ ጥንካሬ ሊቆጠር የሚገባ ይመስለኛል። አንዳንድ
ተቃዋሚ ፓርቲዎችም ቀደም ሲል ከነበራቸው አስተሳሰብ በተለየ የግለሰብና የቡድንን መብት ለማቻቻል የብሔረሰቦችን መብትና የአገር አንድነትን ጉዳይ ለማቻቻል ሲሞክሩ አይተናል። ይሄም በበጎ መታየት ያለበት ይመስላል። በአጠቃላይ አገር ውስጥ ጨቋኙም ስርዓት ተጨቋኙም ስርዓት ባለበት አገር ውስጥ ታግለን ለውጥ እናመጣለን ብለው በደካማ ሁኔታም ቢሆን መንቀሳቀሳቸው ለኔ ጥንካሬ ነው ብዬ ወስዳለሁ። ወደ ድክመታቸው እንምጣ። የተቃዋሚ ጎራ ድክመት አንደኛው ጠንካራ የሆነ የአገሪቱን ነባራዊ ሁኔታ ቅራኔዎች በአግባቡ ተንትኖ የሚያስቀምጥ አማራጭ ሀሳብ ማቅረብ አለመቻላቸው። በአብዛኛው ጊዜያቸውን የሚያጠፉት ገዢውን ፓርቲ በመተቸት የሱን ጥፋት ሲቻልም አጋኖ በማቅረብ ላይ ነው የሚያተኩሩት። የራሳቸውን የተጨበጠ የህዝቡን እውነተኛ ፍላጎትና ጥቅም ግምት ውስጥ ያስገባ አማራጭ ሀሳብ ላይ ማቅረብ ዋናው ትኩረታቸው መሆን አልቻለም። አንዱ ድክመት ይሄ ነው። ሁለተኛው ከትግል ስልት እና አቀራረብ አንፃር እወደድ ባይ ናቸው አብዛኛዎቹ። ከህብረተሰቡ አንድ ደረጃ ላቅ ብለው ህብረተሰቡን አቅጣጫ ሲይዘው መምራት ሳይሆን በህብረተሰቡ ጊዜያዊ ስሜት የሚመሩ ናቸው። ህብረተሰቡ ምን ለማዳመጥ ይፈልጋል፣ ህብረተሰቡ ምን ብናገር ይወደኛል ያደንቀኛል ብለው የወደድነት ፖለቲካ የሚያራምዱ መሆናቸው ሌላው ድክመት። ሌላው ለኢህአዴግ ያላቸው አመለካከት እጅግ የተሳሳተ መሆኑ ነው። በሽግግር መንግስቱ የተከሉትን አስተሳሰብ እስካሁን መቀየር አልቻሉም። ኢህአዴግ ይሄን ሁሉ ልማትም እየሰራ ኢህአዴግ እዚህ ሀገር የመጣው አገር ለማፍረስ ነው ለማጥፋት ነው ብሎ እንደ አንድ ውጫዊ ኃይል መፈረጅ፣ ይሄ አብሮ ለመስራት ለመመካከር ለመደራደር ትልቅ እንቅፋት የሆነ አስተሳሰብ። ለዚህ ችግር ተቃዋሚዎቹ ብቻ ግን ተጠያቂዎች አይደሉም። ገዢውን ፓርቲ ተጠያቂ ነው፣ ህዝቡም እንደ ህዝብ ተጠያቂ ነው። የሚመጥነውን ፓርቲ የሚሆነውን ፓርቲ የመፍጠር ኃላፊነት ከማንም በላይ የህዝብ ነው። በእነዚህ ሶስት አካሎች ድክመት የመጣ ችግር ነው። በዚህ ምክንያት ነው ህዝቡ ዛሬ ድርጅት መሪ ያለ ዓላማ ወደ ነውጥና ከሰላማዊ ውጭ ወደሆነ የትግል እንቅስቃሴ ውስጥ የገባው። መሪ ድርጅት የለውም። መሪ አስተሳሰብ ህዝቡ አጥቷል። ብሶት ስላንገፈገፈው ግን ተቃውሞ ውስጥ ገብቷል። በዚህ ምክንያት የሀገራችን ወደፊት የምንፈልገው ለውጥ በምንፈልገው መልኩ የሚመጣ ሳይሆን አደጋን የሚያስከትል ስጋት ይዞብን መጥቷል። ወደ ጥሩ የመንግስት ለውጥ ገዢን በአገልጋይ የመተካት ሳይሆን መንግስት የለሽን የመሆንና እርስ በርስ ጦርነት ውስጥ የመግባት አደጋ ውስጥ ገብታል። ትልቅ የሆነ የኦፖዚሽን ፓርቲ የአመራር ክፍተት ተፈጥሯል። ወደፊት ምን ይጠበቃል ነው ከገዢው ፓርቲ? 3-4 ነገሮችን እንጠቅሳለን። አንደኛው መሰረታዊው የመጀመሪያ መሆን ያለበት ኢህአዴግ መውሰድ ያለበት እርምጃ ያለፉት ሂደቶች ውስጥ የተሰሩ ስህተቶችን አምኖ መቀበል ነው። እነዛን በድፍረት በግልጽነት በሐቅ ካልተቀበለ ህዝቡን የመፍትሄው አካል ማድረግ የሚቻል አይመስለኝ። አንድ ሁለተኛው ከሌሎች ፓርቲዎች ጋር ይቻ አገር ካሁን በኋላ የኢህአዴግ ብቻ አይደለችም፣ የጋራ አገር ነች። የወቅቱ ሂደት ይሄን አሳይቷል። ከሌሎች የህብረተሰብ ወኪሎች ጋር ቁጭ ብሎ የመነጋገር የመደራደር ውሳኔ በአስቸኳይ መስጠት አለበት። ከዚህ በኋላ 20-30 ዓመት እኔው እየገዛሁ ቀጥላለሁ የሚለው ፕሮጀክት ፌል አድርጓል። ኢህአዴግ ይሄን ማወቅ አለበት፣ ፌል አድርጓል። ስለዚህ እንዴት አድርጌ የሚመጣው የማይቀረው ለውጥ ለራሴም ለአገሩም በሚበጅ መልኩ ላስቀጥለው የሚለው ላይ ነው ማተኮር ያለበት። እንዴት አድርጌ 20-30 ዓመት ልግዛ? ይሄ ፌል ያደረገ ፕሮጀክት ነው። ዋናው ሌላው ሶስተኛው መቀየር ያለበት ነገር የፕሮፓጋንዳ ስልታችሁ ነው። ተቃዋሚዎች ኢህአዴጎች በህዝብ እንድትጠሉ ብዙ ጥረት አድርገናል። ምንችለውን ሁሉ አድርገናል። እውነቱን ልንገራችሁ፣ ከኛ በላይ ግን እንድትጠሉ ያደረጋችሁ ሚዲያው ነው። ስትከተሉት የነበረው አሰልቺ መንቻካ የፕሮፓጋንዳ ስልት ህዝብና መንግስትን ለያይቷቸዋል። በቀላሉ የተበጠሰው ግንኙነት እንዳይገናኝ አድርጎ ለያይቷቸዋል ሚዲያው። ዛሬ ይሄ ሚዲያ አይደለም የሚደመጠው። ይቅርታ አድርጉልኝ፣ አገር ውስጥ ያለነው ፓርቲዎች አንደመጥም፣ ምሁሮቹ አይደመጡም፣ መንግስት አይደመጥም። ኢትዮጵያ ቴሌቪዥን ሬዲዮ አይደለም አሁን የሚደመጠው። ፖለቲካ ያገባኝም የሚለው ማን ነው የሚሉት ቴሌቪዥን መጥቷል። ቃናን ነው የሚያዳምጠው። ፖለቲካ ያገባኛል የሚለው ደግሞ የውጭ ሚዲያዎችን እና ኢሳትን ነው የሚያዳምጠው። ፌስቡክ ነው የሚያየው።
ህዝብ ጋራ መንግስት በሚዲያ መገናኘት ካልቻለ አደጋው ይታያችኋል። ከባድ እኮ ነው። ይሄን በሐቅ መቀየር ያስፈልጋል። ሌላው ይሄን የትረስት ጋፕ ከተቃዋሚዎች ጋር መንግስት ያለው መንግስትና ህዝብ ውስጥ የተፈጠረውን ጋፕ መፍታት ካስፈለገ በእኔ እምነት አንድ ገለልተኛ የሆነ ኮሚሽን መቋቋም አለበት። ኮሚሽን መንግስት አይደለም የሚቋቋም እያልኩ ያለው ኮሚሽን። ያ ኮሚሽን ሁለት ኃላፊነቶች ሊኖሩት ይገባል። አንደኛው ኃላፊነት እስካሁን በነበረው የፖለቲካ መናቆር የተፈጠረውን መጥፎ ስሜት መቃቃር፣ በጠላትነት መተያየት ሊያስታርቅ የሚችል ጠንካራ የሆነ ብሔራዊ መግባባት መፍጠር የሚያስችል እርቅ መፍጠር የሚያስችል ኃላፊነት ይኖረዋል። ሁለተኛው ኃላፊነት ተቃዋሚዎችና ገዢው ፓርቲ በሚያደርጉት ድርድር የሚደረስባቸውን ነጥቦች በተግባር መለወጥ የሚችል ከመጪው የአዲስ አበባና የ2012 ብሔራዊ ምርጫ በፊት ምርጫው ነፃና ፍትሃዊ እንዲሆን ሊያደርግ የሚችል ቅድመ ሁኔታ መስራት የሚችል ኮሚሽን መኖር አለበት። በአዋጅ የሚቋቋም ኮሚሽን። ይሄ ነው ትረስቱን ሊለውጠው የሚችለው። ኢህአዴግ አሁን እንደሚለው እኔው ነኝ ችግሩን የፈጠርኩት እኔው ነኝ መፍትሄው እያለ ቢቀጥል የትም መድረስ አይቻልም። ትልቁ ችግር ኢህአዴግ ትምክተኝነትን ታግሎ ነው ወይም ደግሞ ተቃውሞ ነው ወደ ስልጣን የወጣው። በአሁኑ ወቅት ግን የትምክተኞች ሁሉ ቁንጮ ኢህአዴግ ነው። የኔ አስተሳሰብ ብቻ ነው እችን ሀገር መድን ሊያድናት የሚችለው፣ ሌሎች ሁሉ አስተሳሰብ ዋጋ ቢስ ነው የሚለው አመለካከት ነው። እውነቱን ለመናገር አንዱ የመጣው የኃይል አስተላለፍ ሽፍት በኢትዮጵያ የወቅቱ ፖለቲካ ትምክተኞችና ጠባቦች ቦታ ተቀያየረ ነው። ስለዚህ ወደ ተቃዋሚዎች ስመጣ አንደኛው የወቅቱ የፓርቲዎች ዋና መሰረታዊ ቀዳሚ ጥያቄ መሆን ያለበት ጠንካራ ፓርቲ መፍጠር ነው። የመንግስት ስልጣን መቀማት አይደለም። ለዛም ያበቃ ጥንካሬ የለንም። አሁን ቅድም ያልኳቸው ሁኔታዎች እስኪመቻቹ ድረስ ቀዳሚው አጀንዳችን መሆን ያለበት ይሄ በጎዳና ላይ እያመፀ ያለውን ህዝብ አስተሳሰብ፣ ፍላጎት ጤናማ በሆነ መልኩ ሊወክል የሚችል ጠንካራ ድርጅት ማቋቋም ላይ መረባረብ አለብን። ህብረት በመፍጠር ምን መሳሰል ፓርቲዎች አለበለዛ በተናጠል ያለንን ጥንካሬ በማጠናከር ካስፈለገም አዲስ ፓርቲን በመፍጠር ይሄን ክፍተት መሙላት አለብን። አንዱ ሌላው ዋናው ትኩረታችን በብሔራዊ መግባባት ላይ በብሔራዊ እርቅ ላይ መሆን አለበት። ጽንፈኛ ፖለቲካ ይሄ አንድን ህዝብ ተጠቃሚ ሌላውን ህዝብ ተጎጂ አድርጎ ለማሳየት መሞከር፣ የጥላቻን የዘረኝነትን ቅስቀሳ ማድረግ ከኛ አይጠበቅም ብቻ አይደለም፣ ሌሎች የሚያደርጉትን በግልጽ በአደባባይ ወጥተን ማውገዝ መቻል አለብን። ማውገዝ ብቻ አይደለም፣ እንደዛ አይነቱን አስተሳሰብና አሰራር በሐቅ መታገል አለብን። ይሄ ለኢህአዴግ ብቻ የሚተው አይደለም። አንዱ ትኩረታችን ይሄ ነው። ሌላው የትግሉን አመራር ወደ ሀገር ውስጥ መመለስ አለብን። ይሄን በማድረግ ትግሉን እኛ እየመራ ነው አይደለም። ለኢትዮጵያ ካሁን በኋላ መፍትሄ የሚሆን ነገር ከአትላንቲክ ማዶ ይመጣል ብዬ ነው ያላምን። ሊመጣ የሚችለው እዚሁ ህዝቡ ውስጥ ባለ ኃይል ነው። ይሄን የመመለስ ጥረት ከኛ ይጠበቃል። ሌላው ዋናው ትኩረታችን ከነዚህ ሂደቶች ጋር ተያይዞ መጪው የአዲስ አበባ ምርጫና የ2012 ምርጫ መሆን አለበት። ለዛ ዝግጅታችን ነገ ሳይሆን ዛሬ መጀመር አለበት። የአዲስ አበባ ምርጫ ላይ ገብተን ጥልቅ ተሐድሶ አድርጌያለሁ ካለ በኋላ ይሄ ስርዓት ምን ያህል ተለውጧል የሚለውን ጉዳይ ቴስት ማድረግ አለብን። 2012 ላይ ደግሞ ከስካሁን የተሻለ ዝግጅት አድርገን ገብተን ማን ያውቃል ምቹ ሁኔታ ተፈጥሮልናል። ለኛ አሁን በአንድ በኩል ህዝቡ ለለውጥ ተነሳስቷል፣ በሌላ በኩል ደግሞ ኢህአዴግ ከፍተኛ የሆነ የፖለቲካ ድክመት ውስጥ ገብቷል። ይሄን ሁኔታ ተጠቅመን በ2012 መንግስት የመሆን እድል ሊኖረን ይችላል። ካልተቻለ ደግሞ በቂ የሚባል መቀመጫ በፓርላማ ካገኘን በክልሎች ካገኘን ይሄን ውጤት ወደፊት አሳድገን መንግስት ለመሆን መታገል አለብን። ትኩረታችን እዛ ላይ መሆን አለበት። ሌላው ዋናው ይሄ ሀገር ፖለቲካ ጤናማ እንዲሆን ከፈለግን ኢህአዴግን የችግሩ አካል ብቻ ሳይሆን የዛሬውና የወደፊቱ የሀገሪቱ የመፍትሄ አካል አድርገን ማየት አለብን። ወደ ህዝቡ ልምጣ። ህዝቡ ማወቅ ያለበት የትኛውንም ያህል ቢመረር የትኛውንም ያህል ለውጥ ቢፈልግ ያለ ድርጅት አመራር ተገቢ ለውጥ ሊያመጣ አይችልም። ይሄን ህዝባችን መረዳት አለበት። ስለዚህ ህዝባችን የፖለቲካ ለውጥ ኃይል መሆን አለበት። ቁጭ ብሎ መተቸት ሳይሆን ፖለቲካ ፓርቲዎች ውስጥ ገብቶ በተግባር መሳተፍ አለ። ስለዚህ ህዝቡ ከስሜታዊ ከጥላቻ ቅስቀሳ ራሱን መቆጠብ አለበት። መቆጠብ ብቻ ሳይሆን እንደዛ አይነት
አዝማሚያ ያላቸውን የፖለቲካ ኃይሎች መቃወም መቻል አለበት። በዛ መንገድ የሚመጣ ለውጥ ለኢትዮጵያ ህዝብ ሊበጅ አይችልም። ስለዚህ ህዝቡም ራሱ የሚመጣው ለውጥ የሁሉንም ሀገር ህዝቦች የሚያስደስት እንዲሆን መታገል አለበት። አንዱን የሚያስከፋ ሌላውን የሚያስደስት፣ አንዱን የሥርዓቱ ተጠቃሚ ሌላውን ተጎጂ አድርጎ መቅረብ የለበትም። በአሁኑ ወቅትም የበለጠ ትኩረቱ በአካባቢያዊ ጉዳዮች ሳይሆን በብሔራዊ ጉዳዮች መሆን አለበት ብዬ አምናለሁ። ይሄን ካደረግንና ሁላችንም በየበኩላችን የሚጠበቅብንን ነገር ከተወጣን አሁን የተፈጠረውን አደጋ ወደ እድል ልንቀይረው እንችላለን። መነሻ አድርጌ የምወስደው በ2000 ዓመተ ምህረት የኢትዮጵያ ሚሌኒየም ሲከበር አቶ መለስ ስለተረከብናት ሀገር ያቀረበውን መገለጫዎቿን 4 መገለጫዎቿን መነሻ አድርገን ብናያት የተሻለ ይሆናል ብዬ አስባለሁ። ኢህአዴግ ከደርግ የተረከባት ኢትዮጵያ አንዱ መገለጫ ነጻነቷን ለዘመናት ያስከበረች ሀገር መሆኗ ነው። ይሄ ሁላችንም የምንስማማበት ጉዳይ ይመስለኛል። ዴሞክራሲያዊ ስርዓት ለመገንባት የምናደርገው ጥረት ሁሉ ይህን ነጻነት በጠንካራ መሰረት ላይ የሚያቆም መሆኑን ማረጋገጥ ያስፈልግ ነበር። የተረከብነው እሱ ስለሆነ። ሁለተኛው የተረከብናት ሀገር ባህሪ ከገናና ስልጣኔ ወደ ማሽቆልቆል በተራዘመ ሂደት የገባች ሀገር ነው የነበረችው። ስለዚህ ኢትዮጵያ ውስጥ የምንገነባው ዴሞክራሲ ከማሽቆልቆል አገሪቱን አውጥቶ ወደ ስልጣኔ የሚያመራ ወደ እድገት የሚያመራ መሆን ነበረበት። ይሄን ለማረጋገጥ የሚያስችል ዴሞክራሲያዊ ስርዓት የመገንባት ጉዳይ ለኢትዮጵያ በጣም ቁልፍ ነበር። በሶስተኛ ደረጃ የሚታየው የኢትዮጵያ ገጽታ ብዝሃነት ያላቸው ማህበረሰቦች ያሏት ሆና ያለ ይሄን ብዝሃነት በአግባቡ ማስተናገድ ተስኗት የኖረች ሀገር መሆኗ ነው። ኢትዮጵያ ውስጥ የብሔር ብዝሃነት አለ፣ የሃይማኖት ብዝሃነት አለ፣ የፍላጎት የጥቅሞች ብዝሃነት አለ። ለዘመናት እነዚህን ብዝሃነቶች እነዚህን የኢትዮጵያ መገለጫ የሆኑ የብዙ ማንነቶች የብዙ ፍላጎቶች ያላት ሀገር በአግባቡ ማስተናገድ አልተቻለም። በዚህ የተነሳ ከዘመነ መሳፍንት ጀምሮ ያለውን ዘመን ብንቆጥር በጣም ብዙ ጦርነቶች የተካሄዱባት ሀገር ነች። እርስ በርስ ግጭት ተለይቷት ማታውቅ ሀገር ነው የነበረችው። ብዝሃነትን በአግባቡ ማስተናገድ የሚችል ዴሞክራሲ መገንባት ኢትዮጵያ ውስጥ የዴሞክራሲያችን አንድ መስፈርት መሆን ነበረበት። ባለፈው 25 ዓመት የተከናወነውን ስራ ስንመለከት ከዚህ መሰረታዊ ጉዳይ መነሳት ጠቃሚ ይመስለኛል። በአራተኛ ደረጃ የኢትዮጵያ ገጽታ ሆኖ የሚታየው ህዝቦቿ ለዘመናት የታገሉ ለመብት ለጥቅም የታገሉ ህዝቦች መሆናቸው ነው። ስለዚህም ኢትዮጵያ ውስጥ የሚገነባው ዴሞክራሲያዊ ስርዓት የህዝቦችን መብትና ጥቅም የሚያስከብር መሆኑ መረጋገጥ ነበረበት። ጥያቄ አለ፣ የህዝብ ጥያቄ ምላሽ መስጠት ነበረበት። በዚህ ደረጃ ኢህአዴግ የተረከባትን ኢትዮጵያ እነዚህ ገጽታዎች ያሏት እንደሆኑ በማወቅና በመገንዘብ ነው የጀመረው። ይሄ እንዳለ ሆኖ እስከ ደርግ ውድቀት ከነበረው ሂደት በመነሳት ኢትዮጵያ በከፍተኛ ደረጃ የተቸገረችበት ጉዳይ የዴሞክራሲ ጦት እንደነበረ ይገነዘባል። ስርዓቱ በግራም በቀኝም ከፊትም ከኋላም በየትኛውም አቅጣጫ ችግር ላይ የወደቀው ዴሞክራሲ በመታጣቱ ነው። ችግሮች በዴሞክራሲያዊ መንገድ አይፈቱም። ንጉሳዊ ማስተዳደር፣ ወታደራዊ ማስተዳደር ይሄን የማድረግ ብቃት አልነበራቸውም። ስለዚህ የኢትዮጵያን ችግሮች የመፍታት ጉዳይ ዴሞክራሲን ከማስፈን ውጪ ሊፈታ አይችልም ነበር። አገሪቱ የምትሰቃየው በዴሞክራሲ ጦት ስለነበር ማለት ነው። ከዚህ በመነሳት አዲሱ ስርዓት ሲጀምር የኢትዮጵያን ችግሮች ከዴሞክራሲ ውጭ መፍታት አይቻልም፣ ዴሞክራሲ የህልውና ጥያቄ ነው ለኢትዮጵያ፣ ዴሞክራሲ ባለመኖሩ አገሪቱ ወደ መፈራረስ እያመራች ነው የሚል ግንዛቤ በመያዝ ነው የጀመረው። ስለዚህም ሰፊ መሰረተ ሰፊ ዴሞክራሲ የማስፈን ጉዳይ የትግሉ ግብና መሳሪያ እንዲሆን ነው የተደረገው። በዚህ ነው የተጀመረው። ዴሞክራሲ ለሀገራችን አማራጭ የሌለው አድርገን ስንወስድ በጣም ብዙ ኦልተርኔቲቭ ወይም አማራጭ የሚመስሉ ሀሳቦች በወቅቱ ይቀነቀኑ ነበር። ግን ከየት እንጀምር የሚለው ጥያቄ ምላሽ ማግኘት ነበረበት። የመጀመሪያው ጥያቄ ኢህአዴግ ትጥቅ ትግል በማካሄድ የተደራጀ የጀመረ ትግል ስለነበር
የደርግ መንግስት የማፈራረስ ጉዳይ ነው የመጀመሪያው ትልቁ ስራ የነበረው። የደርግ መንግስት ዴሞክራሲን ባፈና ተቋሞቹ ታግዞ አፍኖ ነበር፣ ከልክሎ ነበር። ስለዚህ ይህን ስርዓት ሳያፈራርሱ ኢትዮጵያ ውስጥ ዴሞክራሲ ማምጣት አይቻልም ነበር። የዚህን ስርዓት ያፈና ተቋማት በመውረስም ዴሞክራሲን ኢትዮጵያ ውስጥ ማምጣት አይቻልም ነበር። ማንኛውም ያፈና ተቋምን የሚወርስ ሀገር ያፈና ተቋሙ የተቀረጸበትን ተልእኮ የማስፈጸም ስራ ነው የሚሰራው። ስለዚህ ኢትዮጵያ እንደ አዲስ ዴሞክራሲ ልትጀምር ከሆነ የደርግ መንግስት መወገድ ነበረበት። ይሄን የማስወገድ ስራ በትግሉ እንዲከናወን ተደረገ። ለኢትዮጵያ ይህ ጠንካራ መሰረት፣ ጠንካራ የዴሞክራሲ መሰረት ያጎናጸፈ ነበር ብለን እናምናለን። የሽግግሩ ሂደት እኔም አቶ ልደቱ እንዳለው በጣም ጥሩ ነበር ብዬ አስጀምራለሁ። ለነገሩ እኔ እንደ አቶ ልደቱ ከ25 ዓመት በኋላ አይደለም ጥሩ ነው ብለው ያኔም ጥሩ ነው ብዬ ነው የጀመርኩት። ሲጀምር ጥሩ ነበር፣ ታስቦበት የተደረገ ነው የነበረው። ኢትዮጵያ ውስጥ ከደርግ መንግስት ከአፈና አገዛዝ ወደ ዴሞክራሲ የሚደረገው ሽግግር ሁሉን ፓርቲዎች የሚያሳትፍ መሆን አለበት የሚል የሽግግር ፕሮግራም አውጥተን ያደረግነው። ለምን የሽግግር ፕሮግራም አወጣን? ኢትዮጵያ ውስጥ የአሸናፊው ፓርቲ ኢህአዴግ ነው። በብዙ አፍሪካዊ ሀገሮች አሸናፊ ፓርቲ ብቻውን ስልጣን ይይዛል። ኢህአዴግ ብቻችንን ስልጣን በመያዝ ሽግግሩን ብቻችንን በመፈጸም ኢትዮጵያ ዴሞክራሲ ትጎናጸፋለች ብሎ አያምንም ነበር። ሁሉም አዳዲስም ነባርም ፓርቲዎች በሚሳተፉበት ሁኔታ፣ ነገር ግን ሰላማዊና ዴሞክራሲያዊ ህጋዊ የሆነ የትግል ስልት የሚከተሉ ፓርቲዎች በሚሳተፉበት ሁኔታ ሽግግሩን እናካሂዳለን። ሁለት ፓርቲዎች ናቸው ነው እስከማቀው ድረስ ይሄንን መስፈርት ያላሟሉ፣ ኢህአፓና መኢሶን። በወቅቱ ሁለቱም ኢዴሃቅ የሚባል ድርጅት መስርተው ስለነበር ሁለቱም ትጥቅ ትግልን አማራጭ እናደርጋለን ይሉ ስለነበር ትጥቅ ትግልን አማራጭ እናደርጋለን የሚሉ ፓርቲዎች እንዳይሳተፉ ተደረገ። በተረፈ በጣም ብዙ አዳዲስና ነባር ፓርቲዎች የተሳተፉበት የሽግግር ፕሮግራም እንዲጀመር ተደርጓል። ይህ ለኢትዮጵያ ትልቅ ነገር ነው የነበረው። የመጀመሪያው 10 ዓመት በዚያ ሁኔታ ሲካሄድ ከቆየ በኋላ ወደ መጨረሻው አካባቢ ሁለት ችግሮች አጋጥመውታል ኢህአዴግ። አንደኛው የኢትዮ ኤርትራ ወረራ ነው። ሁለተኛው በራሱ በኢህአዴግ ውስጥ ያጋጠመው ብልሽት ነው። እነዚህ ሁለት ነገሮች በወቅቱ አገራዊ ምላሽ የሚፈልጉ ጉዳዮች ናቸው የነበሩት። ኢህአዴግ የኢትዮ ኤርትራን ጦርነት ያው የአገር ሉዓላዊነት በማስከበር መርህ እልባት እንዲያገኝ ጥረት አድርጓል። ከነችግሩም ቢሆን ጦርነቱ በአጭር ጊዜ እንዲጠናቀቅና አገሪቱ ወደ ሰላም እንድትመለስ አድርጓል። ሁለተኛው ችግር በውስጡ የተፈጠረው ቀውስ ነው። ብዙዎቻችን ስለዛ ቀውስ የተሟላ ግንዛቤ ያለን አልመሰለኝም። በኢህአዴግ አረዳድ የቀውሱ ምንጭ አድርጎ የወሰደው በድርጅቱ ውስጥ የመንግስት ስልጣንን ካላግባብ የመጠቀም ዝንባሌ ቀስ በቀስ እየተፈጠረና እየተጠናከረ መምጣቱን፣ ለዚህ አመች ሁኔታ መኖሩንና ይሄን ካልተቆጣጠር ነው በስተቀር አገሪቱን ወደ ጥፋት ልንወስዳት እንችላለን ብሎ ማመኑ ነበር። በዚህ ውስጥ በፓርቲው አመራር መካከል ይሄ ችግራችን አይደለም በሚሉና ችግራችን ነው በሚሉ መካከል ልዩነት ታይቷል። ችግራችን እንደሆነ ያመነው ወገን ይህንን መፍታት አለብን የሚለው ወገን አሸናፊ የሆነ በአስተሳሰብ ትግል የተሸነፈው ወገን ከፓርቲው ወጣ። ከዛ በኋላ ኢህአዴግ የመንግስት ስልጣንን የህዝብ መጠቀሚያ ለማድረግ የመንግስት ስልጣንን የዲሞክራሲ መኮትኮቻ ለማድረግ በሚያስችል አቅጣጫ መሄድ አለብኝ ብሎ ላለፉት 15 ዓመታት ተጉዟል። ወደ ግምት ሁለተኛው ምዕራፍ ከ94 እስካሁን ያለው ምዕራፍ በዚያ አኳኋን ነው የተጀመረው። ባለፉት 15 ዓመታት ምን ሆነ? ምን ተፈጠረ? ባለፉት 15 ዓመታት ኢህአዴግ የሀገሪቱ ችግሮች ናቸው ያላቸውን የሰላም፣ የዲሞክራሲ፣ የልማት ጥያቄዎች ለመመለስ በሁሉ አቅሙ ነው የተንቀሳቀሰው። ከሁሉ በላይ ደግሞ የራሴ ችግር ነው ያለውን የመንግስት ስልጣን ይዞ የመበላሸት ህዝብን በአግባቡ ያለማገልገል ችግር ለመፍታት ነው የተንቀሳቀሰው። ይሄ ችግር ኢህአዴግ ሊያጋጥመኝ የማይችልና የማይገባ ነው ብሎ አላመነም። ሊያጋጥም የሚችልና የማይቀር ችግር አድርጎ ነው የወሰደው።
በነገራችን ላይ የመንግስት ስልጣን ይዞ የመባለግ ጉዳይ ዓለማዊ ክስተት ነው። የኢትዮጵያ ችግር ብቻ አይደለም። በየትኛውም ዓለም በተለይ ባልበለጸጉ ሀገሮች ይሄ ችግር ሁሌም ፈተና ሆኖ የሚገኝ ችግር ነው። ሁሌም እንኳን በእኛ በበለጸጉት ዓለሞችም የመንግስት ስልጣን ይዘህ ብልሽት ያጋጥማል። እንዲህ አይነት ሁኔታዎች ላይ ይሄ ችግር ያጋጥማል ካለ በኋላ ኢህአዴግ መፍትሄው ምንድነው ብሎ ሲያስብ ሁለት መሰረታዊ ነገሮችን ያስቀምጠው። አንደኛው የፖለቲካ ኢኮኖሚ የሚባለው ይህንን የመሰለውን ብልሽት ለመፍጠር የተመቸ ስለሆነ እሱን እንቀይር፣ ልማት እናስፋፋ፣ ሰው አልምቶ የሚጠቀምበትን ሰርቶ የሚጠቀምበትን ሁኔታ ለመፍጠር እንስራ የሚል አንድ አቅጣጫ ነው የተከተለው። ሁለተኛ ዴሞክራሲን እናስፋ፣ መንግስት ሲበላሽ ዝም የሚል መንግስት መልካም ሲሰራ የሚያመሰግን ህዝብ ሳይሆን መንግስትን በቅርብ እየተከታተለ የሚገራ በመንግስት ላይ ተጽዕኖ የሚያደርግ አክቲቭ ህብረተሰብ እንፍጠር። ይሄን አክቲቭ በጣም ዳይናሚክ ህብረተሰብ በመንግስት ላይ ተጽዕኖ ማድረግ የሚችል ህብረተሰብ መፍጠር ከቻል መንግስት ብልሽቱ ይቀንሳል። አለበለዚያ መንግስት ለራሱ ዝም ብለህ ከተውከው የመበላሸት እድሉ እየሰፋ ነው የሚሄደው። ዋናው ዋስትና የሚታገል ህዝብ መፍጠር ነው የሚል አቅጣጫ ነበር የተከተለው። ስለዚህ ባለፉት 15 ዓመታት ይሄን አቅጣጫ ይዞ ሰፊ ርብርብ ያደረገው ህዝብ መብትና ጥቅሙን ይበልጥ እንዲያውቅ፣ ይሄኛው ፓርቲ ያኛው ፓርቲ ጥሩ ሆነ መጥፎ ሆነ ለኢህአዴግ ጉዳዩ አልነበረም። ህዝቡ መብትና ጥቅሙን አውቆ ለዚህ መብትና ጥቅም የሚታገል እንዲሁም ማድረግ ግን የደህንነታችን ዋስትና ነው ብሎ በተቻለ መጠን ልማትን ለማፋጠን በተቻለ መጠን ህዝቡ ጥሩ ነገር እንዲቀምስ ለማድረግ ነው የሰራው። ይህ ሀገር ፈጣን እድገት ካላገኘ በስተቀር ህዝቡ በደህንነት ውስጥ ባለበት ሁኔታ አይኑ ካልተገለጠ አዳዲስ ነገሮች ለመጠየቅ ይቸገራል። አቶ መለስ እያለም ከዛም በኋላ መልካም ነገሮች እናቅምሰው፣ መልካም ነገሮች እናስፋ፣ አዳዲስ ትልልቅ ነገሮችን ጀምር። ይሄን ያየ ህዝብ ለመብቱ ይበልጥ ይታገላል፣ እንዳይጓደልበት ይታገላል፣ መልካም ነገሮችን ለማስተካከልም ለማስቀጠልም ጥረት ያደርጋል የሚል ግልጽ ነገር ይዘን የተንቀሳቀስንበት ሁኔታ ነው ያለው። ከ15 ዓመት በኋላ ሰሞኑን የተፈጠሩትን ችግሮች ተመልክተናቸዋል። እነዚህ ችግሮች መጥተዋል። ችግሮቹ ሀገር ያፈርሳሉ አያፈርሱም የሚለው ነገር በእኔ ግምት ያፈርሳሉ የሚል ነገር የለኝም። በጣም ከ25 ዓመታት ትግል በኋላ ኢትዮጵያ ከመቼውም ጊዜ የተሻለ ሶሊድ ሀገር ነች። ከመቼውም በሁሉም መስፈርቶች ከመቼውም ጊዜ የተሻለ ችግር የሌሉባት ሀገር አይደለችም። ብዙ ችግሮች አሏት። እንደ ሀገር ሶሊድ ሀገር ነች። ጠንካራ መሰረት ላይ የተገነባች ሀገር ሆናለች። ኢኮኖሚውን እንውሰድ። ከመቼውም ጊዜ በተሻለ እንግዲህ ካስቀመጥናቸው መስፈርቶች ተነስቼ ሳየው የመጀመሪያው የሀገሪቱ ነጻነት በጠንካራ ኢኮኖሚ መሰረት ላይ ተገንብቷል። በጠንካራ ዛሬ በቀላሉ የሚገፋን ኃይል ይኖራል ብዬ አልገምትም። ከ15-20 ዓመት በፊት እጃችንን መጠምዘዝ የሚፈልጉ ብዙ ሀገሮች ነበሩ። ድርቅ በመጣ ቁጥር ፖሊሲ ቀይሩ ብሎ ሊያስገድዱ የሚፈልጉ ብዙ ሀገሮች ነበሩ፣ ብዙ ተቋማት ነበሩ። ዛሬ ይሄ የለም። ያለ ትርጉም ያለው እርዳታ ሳናገኝ 10-15 ሚሊዮን ህዝብ ራሳችንን ችለን ከአደጋ ተከላክለን መውጣት ችለናል። ስለዚህ ኢትዮጵያ ነጻነት በጠንካራ መሰረት ላይ ተገንብቷል። ኢትዮጵያ ለ25 ተከታታይ ዓመታት በእድገት ጎዳና ተራምዳለች። ማንም ሊክደው በማይችል ደረጃ የ60ዎቹ ትውልድ እችን ሀገር ነው ዲዛይን ያደረገው፣ እችን ሀገር ይዞ እዚህ አድርሷታል። ብዝሃነትን የማስተናገድ ጉዳያችን የተለያዩ ትንንሽ ችግሮች ያሉም ቢሆን ኢትዮጵያ ብሔራዊ ጭቆና ደረሰብኝ የሚል ህዝብ ያላት ሀገር አይደለችም። አሁን የብሔራዊ ጭቆና ጥያቄ ፋንዳሜንታሊ አድሬስድ ሆኗል። ፋንዳሜንታሊ መብቱ ያልተከበረ፣ ቋንቋው ያልተከበረ፣ ባህሉ ያልተከበረ፣ ታሪኩ ያልተከበረ፣ ራሱን በራሱ የማያስተዳድር፣ በፌደራል ጉዳዮች እኩል የማይሳተፍ፣ ከሀገሪቱ ጸጋዎች እኩል የማይካፈል፣ ራሱን የማያለማ ህዝብ የለም። በየአካባቢው የምናያቸው ግጭቶች
ብሔር ከብሔር አይደለም ኢሴንሻል ገጽታቸው ሎካል አድሚኒስትሬሽን እና ህዝብ ነው እየተጋጨ ያለው ብዙ አዳዲስ ፍላጎቶች ይዞ የመጣ ህዝብና የአካባቢ አስተዳደር ነው እየተጋጨ ያለው በኔ ግምት የኢትዮጵያ ኢኮኖሚ አድጓል ኢትዮጵያ ዲሞክራሲ ከነችግሮችም ቢሆን አድጓል ባይፓስ ላደርገው ማይገባይ ነገር የሁለቱ ምርጫዎች ውጤት እኛም ቢሆን እንደዚህ መሆን አለበት ብለን አናስብም የምርጫ ውጤት ነው በማንኛችንም እጅ ስለሌለ ተጨማሪ መንገዶች ፈጥረን እናስተካክለው ብለን እሱን ለማስተካከል ጥረት ማድረግ አለብን የምርጫ ህጋችንን በማሻሻል ጉዳዩን አድሬስ ለማድረግ በተረፈ ግን የምርጫ ውጤቱ ህዝብ የሰጠህን በጸጋይ መቀበል ጉዳይ ነው ብሎ መውሰድ ይቻላል 5 ምርጫዎች ተካሂደዋል ምርጫዎቻችን ክሬዲብል እንደነበሩ በብዙ ተንታኞች የተረጋገጡባቸው ሁኔታዎች አሉ ከ25 ዓመት በኋላ ኢትዮጵያ ብዙ ለውጥ አላት ያደገ ህብረተሰብ ሆኗል የተማረ ህብረተሰብ ሆኗል አይኑ የተገለጠ ብዙ መረጃ ያለው በጣም ብዙ ፍላጎቶች የተቀሰቀሱበት ህብረተሰብ ይሆናል ይሄን ህብረተሰብ የመምራት ጉዳይ ማቋርጥ ብቃት ይጠይቃል በቀጣይነት ራስን ማሻሻል ይጠይቃል ተቃዋሚ ፓርቲም ሆነ ገዢው ፓርቲ አፕ ቱ ዘ ታስክ መሆናቸውን ማረጋገጥ ይገባቸዋል ከዛ ታስክ በታች በሆነ ቁጥር ያደገን ህብረተሰብ የመምራት ችሎታችን ፈተና ውስጥ ይወድቃል ይሄ መጀመሪያው ችግር ነው ቢወስዳለሁ እድገቱ ከፈጠራቸው ጥያቄዎች ውስጥ በኢኮኖሚ መስክ ለሀገር መረጋጋት ፈተና የሆነ ያለው ከተጠቃሚነት አኳያ ብዙ ማህበረሰቦች ፍላጎታቸውን የሚጠብቁትን ያክል ያላረካናቸው የህብረተሰብ ክፍሎች አሉ ከነዚህ ውስጥ አንዱ ወጣቱ ነው የወጣቱ ጥያቄ ለኛም ለሀገርም ለምሁራንም ለፓርቲዎችም ለሁላችንም ፈተና የሆነበት ሁኔታ ነው ያለው ይሄን ማድረግ ያስፈልጋል ለዚህ በመንግስት በኩል በራሱም ከሌሎችም ጋር በመተጋገዝ ሊፈታው የሚገባ ነገር ብዙ ይኖራል ብዬ አስባለሁ ከአመራር ችግር አኳያ በራሳችንም ገምግመን እንደደረስንበት አሁንም እንደገና የአመራር ብልሽት አጋጥሞናል በአመራር ደረጃ ያስተሳሰብ ብልሽት የመንግስት ስልጣንን ያላግባብ የመጠቀም ዝንባሌ ያደገ መጥቷል ብለናል ይሄን ዝንባሌ ራሱ ያደግ ገምግሞ የደረሰበት ነው ቅድም እንዳልኩት ድጋሚ ያጋጥመንም ብለን አይደለም የተነሳ ነው ስንነሳም ሁሌም ሊያጋጥመን ይችላል ቋሚ ፈተና እና የፈተና ምንጭ ነው ብለን እናምናለን በየጊዜው ይሄንን የፈተሹ ማስተካከል ይገባል የማስተካከሉ ስራ ግን ለፓርቲው መቻ መተው አለበት ብለን አናምንም ህዝቡ መንግስት ከተበላሸ ዋናው ተጎጂ ህዝቡ መሆኑን አውቆ ህዝቡ ይሄንን መታገል ይኖርበታል ከዲሞክራሲ አኳያ ትልቅ ቻሌንጅ ሆኖ የሚታየኝ ህገ መንግስታዊ ስርዓታችን የሚፈቅዳቸውን ስልቶች የሚፈቅዳቸውን ድንጋጌዎችና የችግር መፍቻ መንገዶች ሁሉ በአግባቡ መጠቀም ያለ መቻል ጉዳይ ነው በዚህ ረገድ ብዙ ትምህርት ልንወስድ ይገባናል ብዬ አስባለሁ ፕሮብሌሙን የኢህአዴግም የተቃዋሚዎችን ብቻ አድርገን መመልከት ያለብን ይሆናል ብዬ አላስብም እኔ በጣም ፈንዳሜንታል የሆነ ስትራክቸራል ችግር አለ እዚህ ሀገር ከማንኛችንም ቁጥጥር ውጭ ሆነ ኢትዮጵያ የአርሶ አደር ሀገር ነች የአርሶ አደር ሀገር ነች የአርሶ አደር ሀገር 80% አርሶ አደር ህዝባችን ነው አርሶ አደሩ አንድ ፍላጎት ነው ያለው አንድ ፍላጎት ነው ያለው አርሶ አደር የአርሶ አደሩን ፍላጎት አንድ ፓርቲ ካሟላው ለሌላ ፓርቲ ምህዳር የለም ቦታ የለም ገጠር ላይ ለዚህ ነው ገጠር ላይ ከባድ ፈተና እየገጠማቸው ያለው ተቃዋሚዎች ኢህአዴግ ፖፑላር ነው ተቀባይነት አለው የአርሶ አደር ጥያቄ ይመልሳል ይሄ ሁኔታ የሚፈታው በተራዘመ ሂደት ሊሆን እንደሚችል ገምታለሁ ግን በፍጥነት ደግሞ ልማቱን ማስፋፋት አርባናይዜሽን ማስፋፋት ስትራክቸራል የሆነውን ችግር መፍታት ይጠይቀናል ይሄ እስካልተፈታ ድረስ ተቃዋሚው ደካማና የሚፈልገውን ያክል እርካታ ማያመጣ መሆኑ አይቀርም የመልካም አስተዳደር እኮ ጉዳይ እንግዲህ ጊዜ የሚሰጥ ነገር አይደለም ወይ ኖ ወይ የስ ልንለው ይገባ ይመስለኛል ይሄንን ቶሎ ማንመልስ ከሆነ አሁንም ጥያቄዎች አቁም የህዝቦች ጥያቄዎች ብዙ ጊዜ ይደጋገማሉ ይመጣሉ ቶሎ ብለን ወይን ከልክለው ወይን ንስጠው ጠያቂ ማህበረሰብ ፈጥረናል ነው ለኔ ግን የፈጠራችሁት እምቢተኛ ህዝብ ነው የፈጠራችሁት እምቢ የሚል የነጻ ሐሳብ ማንሸራሸሪያ ቦታ ጥበት የፈጠረው ፌስቡክ
ፌስቡክን ወደ መዝጋት የሚሄድ መንግስት ከሆነ መንግስታችን አሁንም የዴሞክራሲ ስርዓቱ የኋልዮሽ ጉዞ አንድ መገለጫ ነው። ፈተናውን የወደቀው ኢህአዴግ ነው፣ ድንጋይ የሚወረወረው በኢህአዴግ ነውና የሚል ንግግር ተናግረው ነበርና እኔ ድንጋይ የሚወረወርበት ብቻ ሳይሆን የሚያስወረውርም ወድቋል ብዬ ነው ማስበው በኔ።